ሰሜንና ሰማይን ለይተው የማያውቁ ናቸው እነዚህ። የኛ ሃይማኖት የመጣው ከሰሜን አይደለም ከሰማይ ነው። እውነት ከሆነች ደግሞም እውነት ናት፣ ትክክል ከሆነች አይደለም ከሰሜን ለምን ከመካከለኛው ደቡብ ኢትዮጵያ ለምን ከዚህ አሁን ካለንበት ከጠምባሮ አይመጣም? ምን የሚያስደንቅ ነገር አለው? ለቅዱሳን አንድ ጊዜ ነው የሚለው። ለማን የተሰጠው ሃይማኖት? መጀመሪያ ለቅዱሳን፣ ከዚያ አንድ ጊዜ ነው የተሰጠው ሃይማኖት። አኔን ቤቴን ቱማቻ ያኔ ሜጦ መግኒሱፔን አማን ዲናም አባ ከንልማ አፎረ ቁልቁሉ ዋቅዮ ቶኮን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይሄ ብቻ መሰላችሁ? ልክ እንደ ዘመኑ አሁን በእናንተም ሰፈር እንዳለው እኔም እናንተም እንደምናውቀው አሁን ምን ይሏቸው መሰላችሁ? በዚያ በቆላሲስ ከተማ ውስጥ የሚኖሩ ሰዎችን ምን ይላችሁ? እናንተ የቅጂ ቅጂ ናችሁ ይሏቸው ነበር። የምን ምን ናችሁ? የቅጂ ቅጂ ናችሁ። እናንተ ኦሪጂናል ትምህርት የላችሁም፣ ቀጥታ እንደወረደ የላችሁም። የቅጂ ቅጂ የተባለው አክርጳ ከኤጲፋራ፣ ኤጲፋራ ከጳውሎስ፣ ጳውሎስ ከሐዋርያት፣ ሐዋርያት ከክርስቶስ እንደዚህ የመጣ የቅጂ ቅጂ እንጂ ኦሪጂናል ትምህርት የላችሁም። ስለዚህ እናንተ የነ አክርጳን ትምህርት የነ ጳውሎስን ትምህርት የቅጂ ቅጂ ስለሆናችሁ ትክክል አይደላችሁም ይሏቸዋል። አንዳንድ ሰዎች እኛን ለማናደድ እናንተን ለማበሳጨት እቺን ንጽሕትና ቅድስት ሐዋርያዊት ርትዕት ኩላዊት ዓለም አቀፋዊት የሆነችውን ሃይማኖታችንን ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችሁን ትታችሁ እንድትወጡ ምን ያደርጋሉ መሰላችሁ? የእናንተ እምነት እኮ ከሰሜን ነው የመጣው ይሏቸዋል። ሰሜንና ሰማይን ለይተው የማያውቁ ናቸው እነዚህ። የኛ ሃይማኖት የመጣው ከሰሜን አይደለም ከሰማይ ነው። እውነት ከሆነች ደግሞም እውነት ናት፣ ትክክል ከሆነች አይደለም ከሰሜን ለምን ከመካከለኛው ደቡብ ኢትዮጵያ ለምን ከዚህ አሁን ካለንበት ከጠምባሮ አይመጣም? ምን የሚያስደንቅ ነገር አለው? እውነት ከሆነች ወደ እግዚአብሔር መንግስት የምታስገባን ከሆነ ከእግዚአብሔር ጋር የምታገናኘን ከሆነ አይደለም ከሰሜን ለምን ከደቡብ ለምን ከምዕራብ ለምን ከደቡብ ምዕራብ ኢትዮጵያ አይመጣም? ዋናው የመጣበት ሳይሆን ዓላማው ምንድነው ነው። ምንድነው ዓላማው? የሃይማኖት አስፈላጊነቱ ምንድነው የሚለውን በደንብ እንድናውቅ ያስፈልጋል። ሐዋርያው ይሁዳ አንዲት መልእክትን ያለው ራእይ ዮሐንስ ከመጀመሩ በፊት ያለው የያዕቆብ ወንድም ይሁዳ አንድ መልእክትን ያለው በመልእክቱ ቁጥር 3 ላይ እንዲህ ይላል። ምዕራፍ የለውም፣ ቁጥር 3 ላይ ሄዳችሁ አንብቡ። እንዲህ ይላል፣ ወንድሞቼ ሆይ ስለምንካፈለው ስለ መዳናችን ልጽፍላችሁ ተግቼ ሳለሁ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆነብኝ ይላል። ለቅዱሳን ስንት ጊዜ? ስንት ጊዜ? ለቅዱሳን አንድ ጊዜ ስለተሰጠ ሃይማኖት ወንድሞች ሆይ ስለምንካፈለው ስለ መዳናችን እጽፍላችሁ ዘንድ እጅግ ተግቼ ሳለሁ ለቅዱሳን አንድ ጊዜ ነው የሚለው። ለማን የተሰጠው ሃይማኖት? መጀመሪያ ለቅዱሳን፣ ከዚያ አንድ ጊዜ ነው የተሰጠው ሃይማኖት። በሃይማኖታችሁ ጸንታችሁ እንድትከራከሩ፣ መልስ እንድትሰጡ፣ እንድትረቱ፣ አባቶችን እንድትጠይቁ፣ መምህራንን እንድትጠይቁ፣ በሃይማኖት እንድትጸኑ፣ በሃይማኖታችሁ ተበላልሳችሁ እንድትጋደሉ፣ በጾም በጸሎት በስግደት በልዩ ልዩ መንፈሳዊ አገልግሎት እንድትጸኑ እንድትጋደሉ እየጻፍኩላችሁም እየመከርኳችሁ እጽፍላችሁ ዘንድ ግድ ሆነብኝ ይልና ቅዱስ ጳውሎስ ይሄን ቃል ሲያጸናው ይሁዳ ስንት ጊዜ ነው የተሰጠው አለ? ምን ነው ስንት ጊዜ? አንድ ጊዜ ተሰጣል አለ ይሁዳ። ቅዱስ ጳውሎስ ይሄንን ሲያጸናው ኤፌሶን ምዕራፍ 4 ቁጥር 4 ላይ እስከ 5 ያለውን አንብቡ። እንዲህ ይላል፣ በመጠራታችሁ በአንድ ተስፋ እንደተጠራችሁ አንድ አካል አንድ መንፈስ አለ፣ አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት፣ ከሁሉ በላይ የሚሆን በሁሉ የሚሰራ በሁሉ የሚኖር አንድ አምላክ የሁሉ አባት አለ ይላል። ስንት ሃይማኖት? ስንት ሃይማኖት? ስንት ጌታ? ስንት ጥምቀት? በቃ በዚህ በደቡብ ኢትዮጵያ ያላችሁ ክርስቲያኖች የእግዚአብሔር ሰላም ይብዛላችሁ፣ የእግዚአብሔር በረከት ይብዛላችሁ፣ የእግዚአብሔር ሰላም በሕይወታችሁ ይብዛላችሁ።